ክብር ለኢየሱስ ይሁን። በጌታ በኢየሱስ ስም ጸሎታችንን እንጀምራለን። እግዚአብሔርን እናከብራለን። ሃሌሉያ። ጌታን እናመሰግናለን። እግዚአብሔርን እናደንቀዋለን። እንደገና ሃሌሉያ። ይህን ጊዜ እግዚአብሔር አዘጋጅቶልናል። ጌታን ከፍ አድርጉት፣ አመስግኑት እግዚአብሔርን። ሃሌሉያ። አባት ሆይ ስምህን እንባርካለን በሉት፣ እናመሰግናለን በሉት። ሃሌሉያ። በእግዚአብሔር ሕልውና ፊት ሁል ጊዜ የደስታ ሙላት አለ። በእግዚአብሔር ሕልውና ፊት አርነት አለ። ስለዚህ ጌታን እናከብረዋለን፣ እግዚአብሔርን እናመሰግነዋለን። ሃሌሉያ። በጽዮን ተራራ የሚያመልጡ ይሆናሉ አለ፣ እርሱም ቅዱስ ይሆናል፣ ያዕቆብን ቤተሰቦች ርስታቸውን ይወርሳሉ ይላል። ስለዚህ እግዚአብሔርን እናመሰግነዋለን። ርስትን ያዘጋጀልንን ሁል ጊዜ በዚህ ተራራ ላይ እግዚአብሔር ከኛ ጋር ስላለ፣ በመካከላችን ስላለ፣ ሕልውናው መገኘቱ ከኛ ጋር ስለሆነ እግዚአብሔርን እንባርካለን፣ እናመሰግነዋለን። ሃሌሉያ። አመስግኑት እግዚአብሔርን ስለ እርዳታው፣ ስለ ብርታቱ፣ ስለሰጠን የቃሉ ብርሃን። እግዚአብሔር ጸሎቶቻችንን እየመለሰልን ስለሆነ እግዚአብሔርን እናከብረዋለን፣ እግዚአብሔርን እናደንቀዋለን። ከልብ አመስግኑት ጌታን። ሃሌሉያ። አመሰግንሃለሁ፣ አደንቀሃለሁ በሉት። ኢየሱስ እናከብርሃለን። እስቲ ከልብ ጥልቀት እግዚአብሔርን አመስግኑት፣ አክብሩት። ሃሌሉያ። ለእኛ ስላሳየን ታላቅ ፍቅሩ እግዚአብሔርን እናመሰግነዋለን። እግዚአብሔር ብርታትን ስለሰጠን፣ አቅም ስለሆነን፣ ኃይል ስለሆነን፣ ከወደደን ከትልቅ ፍቅሩ የተነሳ እግዚአብሔር ጸጋን ስላበዛልን፣ ከወደደን ከትልቅ ፍቅሩ የተነሳ እግዚአብሔር ምሕረትን ስላበዛልን እግዚአብሔርን እናመሰግነዋለን። አባት ሆይ ተመስገን። በጌታ በኢየሱስም አመሰግናለሁ በሉት። የሕይወትን ስጦታ እግዚአብሔር ስለሰጠን እግዚአብሔርን እናመሰግነዋለን። ዛሬም ቆመን እንድንሄድ እግዚአብሔር ስለረዳን፣ እንድንንቀሳቀስ፣ እንድንበረታ፣ ከሱ ጋር ህብረት እንድናደርግ እግዚአብሔር ስለረዳን ጌታን እንባርካለን። ሃሌሉያ። አመስግኑት እግዚአብሔርን፣ አድንቁት ጌታን። ቸርነቱ መቼም አይቀንስም፣ ምሕረቱ መቼም አይቀንስም። ስለዚህ እናመሰግነዋለን። አባት ሆይ ተመስገን በሉት። አባት ሆይ ተባረክ በሉት። በጌታ በኢየሱስም ስምህ ለዘላለም የተባረከ ይሁን። አባት ሆይ እናደንቃለን። አመስግኑት ጌታን፣ አክብሩት ጌታን። ሃሌሉያ። ኢየሱስ ስምህን ለዘላለም እንባርካለን፣ ለዘላለም ከፍ እናደርጋለን። በጌታ በኢየሱስ ክርስቶስም ሬባታ እንዲላ ቦሳ ከባ ጂፓትራንዳ ሊያሱስ ያትራ ሬንዶ ለቤትራ ከቦሳ ከባናንዳ ጃሳሱሴኬ ሪኮፓንዳ ሊያትሮሴኬ። አመሰግናለሁ በሉት። እግዚአብሔርን ስለ ቃሉ አመስግኑት። ዳዊት ሲናገር እግዚአብሔርን በቃሉ አመሰግነዋለሁ አለ። በእግዚአብሔር ደግሞ ቃሉንም አመሰግናለሁ አለ። ስለ እግዚአብሔር ቃል እግዚአብሔርን እናመሰግናለን፣ በቃሉ ደግሞ እግዚአብሔር እናመሰግናለን፣ በእግዚአብሔር ቃሉንም እናመሰግናለን። ሃሌሉያ። እግዚአብሔር ራሱ ቃል ስለሆነ ስለዚህ ጌታን አመስግኑት እስቲ። ሃሌሉያ። አባት ሆይ ተመስገን። የሕይወታችን ዋስትና፣ የነፍሳችን እረኛ እግዚአብሔር ሆይ እናመሰግናለን። የሁሉ ነገራችን ምንጭ የሆነውን መልካም የሆነውን ጌታ እንባርከዋለን፣ እናመሰግነዋለን። አባት ሆይ ተመስገን። በጌታ በኢየሱስም ምስጋናችን ይገባሃል፣ ክብር ይገባሃል፣ አድናቆት ይገባሃል። ሃሌሉያ። ኢየሱስ ለዘላለም ጌታ ነው። ክብር ለኢየሱስ ይሁን። ሁላችሁንም እንደገና ወደዚህ ቃሉን መጸለይ አገልግሎት በጌታ በኢየሱስም እንኳን ደህና መጣችሁ እላችኋለሁ። ክብር ለኢየሱስ ይሁን። ሰሞኑን ካለብን ሌላ ፕሮግራም የተነሳ ላይቭ ፕሮግራሞችን ማድረግ አልቻልንም። ነገር ግን ሪከርድ የተደረጉ ጸሎቶችን እያስተላለፍን ያለ ነው። ክብር ለኢየሱስ ይሁን። ቴሌግራም ላይ ኦዲዮ ጸሎት ታገኛላችሁ። እንደዚሁም ዩቱብ ላይ ደግሞ የየዕለቱን ሰርች አድርጋችሁ የየዕለቱን ቪዲዮ ዩቱብ ላይ ማግኘት ትችላላችሁ። ክብር ለኢየሱስ ይሁን። ቴሌግራም ላይ ኦዲዮ ታገኛላችሁ። ጌታ የተባረከ ይሁን። ያንን በራሳችሁ ሰዓት መጸለያችሁን እርግጠኛ ሁኑ። በተለይ ይሄ ጊዜ ለኛ የጉብኝት የመለኮታዊ ጉብኝት ጊዜያችን ነው። የተከፈቱ በሮች ጊዜያችን ነው። ይሄ ሊያመልጠን አይገባም። ትኩረት አድርገን መጸለያችንን፣ ትኩረት አድርገን ማወጃችንን፣ ትኩረት አድርገን የእግዚአብሔርን ቃል መተግበራችንን እርግጠኞች እንሁን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለ እምነት ሰሞኑን ስንመለከት ነበር። ከእምነት ጋር የተያዙ የተለያዩ ሀሳቦችን አንስተን እያየን ያለ ነው። አሁንም የእግዚአብሔርን ቃል ከሁሉ በላይ የሆነውን በጥቂት ደቂቃ አብረን እንመለከታለን። እምነት
መኮትኮትን ይጠይቃል። እምነት መኮትኮትን ይጠይቃል። አንዱ የእምነት ባህሪ የእምነት መገለጫው ተንከባክበን የምናሳድገው ነገር ነው። ተንከባክበን የምናጠነክረው ነገር ነው። ተንከባክበን ብርቱ የምናደርገው ነገር ነው። እምነት በራሱ ዝም ብሎ የሚያድግ ነገር አይደለም። እምነት ችላ ብለን እንዲሁ የሚያድግ ነገር አይደለም። ኃላፊነትን በመውሰድ የምናሳድገው የምንገነባው ነገር ነው። የእግዚአብሔር ቃል ደግሞ ለዚህ ዋነኛ መሳሪያችን ነው። እምነታችን እንዲያድግ እምነታችንን ለመንከባከብ እምነታችንን ለመኮትኮት የምንጠቀመው ዋናው መሳሪያ የእግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ ከመረጃዎች ሁሉ በላይ ታላቅ የሆነ መረጃ ነው። ከየትኛውም ኢንፎርሜሽን ከየትኛውም እውነት ሰዎች ብሎ ከሚሉት ነገር ሁሉ በላይ እጅግ ከፍ ያለ የላቀ መረጃ ነው። የላቀ እውነት ነው። ይሄ እውነት ተቀብለን ስናምንበት ተቀብለን ስንቆምበት የትኛውም ሁኔታ የትኛውም ተቃራኒ ነገር ቢኖር በዛ ውስጥ የሚያሻግረን ይሆናል ማለት ነው። መጽሐፍ ቅዱስ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ ነገር ግን ዓይን ያላየችው አለ ጆሮም ያልሰማው በሰውም ልብ ያልታሰበው እግዚአብሔርንም ለሚወዱት ያዘጋጀው ተብሎ እንደጻፈ ይላል። በሰው ልብ ያልታሰበ አይነት ሌላ ከፍ ያለ እውነት አለ። ዓይን ያላየው ጆሮ ያልሰማው ያ በእግዚአብሔር ቃል ውስጥ ነው ያለው። እዚህ ሰዎች በየቀኑ በራሳቸው ኃላፊነትን በመውሰድ ከእግዚአብሔር ቃል ውስጥ የተለያዩ እውነቶችን ይገናኛሉ። አንድ የሚያስገርም ነገር መንፈሳዊ አባቴ ሰሞኑን ሲናገሩ ሰማሁኝ። ክብር ለኢየሱስ ይሁን። እጅግ በጣም የሚያስደንቅ ነው። ቀላል ይመስላል፣ ነገር ግን አስደናቂ ነገር ነው። እንደዚህ ብለው አሉ። ለምሳሌ አንድ ሰው በሩን ካልቀየረ ቁልፉ የድሮ ቁልፍ ይሰራል ብለው አሉ። ክብር ለኢየሱስ ይሁን። ቁልፉን በር ላይ ያለውን ቁልፍ ዋናውን ቁልፍ እስካልቀየራችሁ ድረስ ያ የድሮ ቁልፍ አሁንም በሩን ይከፍታል አሉ። ክብር ለኢየሱስ ይሁን። እዚህ በሩና በሩ ላይ ያለው ዋናው ቁልፍ መክፈቻው እስካልተቀየረ ድረስ አሁንም ያንኑ የድሮ ቁልፍ ነው የምንጠቀመው አሉ። ክብር ለኢየሱስ ይሁን። እዚህ የእግዚአብሔር መንግስት እንደዛ ነው አሉ። ድሮ በነ አብርሃም ዘመን፣ ድሮ በነ ኖህ ዘመን፣ በድሮ ዘመን በሐዋርያት ዘመን የነበረው ቁልፍ ያው ራሱ ቁልፍ ነው አሁንም የሚሰራው አሉ። ምክንያቱም በሩ ስላልተቀየረ ማለት ነው። አማን። ያንኑ ቁልፍ የመንግስት ሰማያት መክፈቻዎችን እሰጥሃለሁ ብሎ ኢየሱስ የተናገረው ያው የድሮ ቁልፍ ነው። ክብር ላይ አዲስ ቁልፍ አይደለም አሁን የሚያስፈልገን። ያው ለኛ ስንረዳው አዲስ ሊመስለን ይችላል፣ ለኛ ሲበራለን አዲስ ሊመስለን ይችላል። ግን ያው መጽሐፍ ቅዱስ ውስጥ የእግዚአብሔር ቃል ውስጥ ያለውን ያንኑ ቁልፍ ነው የምንቀበለው። ያንኑ ብርሃን ነው፣ ያንኑ እውነት ነው ኃላፊነትን በመውሰድ የራሳችን የምናደርገው እንጂ አዲስ ከየትም ከሌላ ቦታ የምናመጣው ነገር የለንም። በሩ እስካልተቀየረ ድረስ ያ የድሮ ቁልፍ ቃሉ ውስጥ ያለው አሁንም ይሰራል ማለት ነው። ክብር ለኢየሱስ ይሁን። አሁንም ውጤትን ያመጣልናል ማለት ነው። ኢየሱስ ጌታ ነው። የእግዚአብሔር ቃል ከእውነቶች ሁሉ በላይ እውነት ነው። የእግዚአብሔር ቃል ከመረጃዎች ሁሉ በላይ እውነተኛ መረጃ ነው። ከፍ ያለ መረጃ ነው። ምን አለ? በሰው ልብ ያልታሰበው አለ። እንደዛ አይነት ነገሮችን ከቃሉ ውስጥ ማግኘት አለብን። አዲስ ብርሃን አዲስ መገለጥ ብለን ስንል ለኛ ስናገኘው አዲስ መሆኑን ነው እንጂ የምናወራው ሌላ አዲስ ፈጥረን ነው ማለት አይደለም። ነባር ነው፣ ከጥንት ጀምሮ ያለ ነው። ያ ሲገለጥልን ነው። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ለምሳሌ አንድ ልጅ ሁለተኛ ክፍል ተማሪ የነበረው የሁለተኛ ክፍል ደረጃ ያለውን ዕውቀት ይይዛል። ከዛ ወደ ሶስተኛ ክፍል ሲገባ ግን አዲስ ነገር ያውቃል። አዲስ ነገር ያ ልጅ አወቀ ሶስተኛ ክፍል ላይ ብሎ ማለት ግን አዲስ ነገር ፈጠረ ማለት አይደለም። ነበረ የነበረውን ዕውቀት እሱ ነው ገና አሁን እንዳዲስ ያየው እንጂ ዕውቀቱ የነበረ ነው። የሶስተኛም ክፍል የአራተኛም ክፍል የአምስተኛም ክፍል ዕውቀቱ የነበረ ነው። እሱ አድጎ ያንን አዲስ ነገር ለራሱ አዲስ የሆነ ነገር ወደ ማወቅ ደረሰ እንጂ ዕውቀቱን እሱ ልጁ አልፈጠረም። ዕውቀቱ የነበረ ዕውቀት ነው። ልክ እንደዛ ነው በእግዚአብሔር መንግስት ውስጥ ያለው እውነትና ዕውቀት ያለ ነው። እኛ ነን በማወቅ ወደዛ ውስጥ የምንገባው የምናድግበት እንጂ የነበረ
ከጥንትም ጀምሮ ለዘላለምም ደግሞ የሚኖር እውነት ነው ማለት ነው። ክብር ለኢየሱስ ይሁን። ስለዚህ እምነት አንዱ መገለጫው ባህሪው ኔቸሩ የእምነት ኔቸሩ መኮትኮትን ይፈልጋል። እምነት ሁል ጊዜ እንክብካቤን ይፈልጋል። ለዚህ ነው ትኩረት አድርገን ማሳደግ ያለብን። ሌላው የእምነት ኔቸር የእምነት ባህሪው እምነት ደፋርና ቀጣይ የሆነ እወጃን ይፈልጋል። ደፋር እና ቀጣይ የሆነ ኮንሲስተንት የሆነ ወጥ የሆነ ደፋር የሆነ ወጥ የሆነ ቦልድ ኤንድ ኮንሲስተንት ያንን ይፈልጋል። እምነት ውጤት እንዲያመጣልን እንዲሰራልን ካስፈለገ ደፋር የሆነ እና ወጥ የሆነ ንግግርን እወጃን እምነት ይፈልጋል። ያም ከዚህ በፊት አንድ ጊዜ እንደተናገርኩት እግዚአብሔር የተናገረውን እርሱን እናገራለሁ አለ በአላም የሚባል ሰው። እግዚአብሔር የተናገረውን እርሱን እናገራለሁ አለ። ዘኍልቍ ምዕራፍ 24 ከቁጥር 12 እስከ 13 ላይ በቃ ባላቅ የተባለው ንጉሥ እሱ እስራኤላውያንን እንዲረግማቸው በቀጠረው ሰዓት በቤትህ ያለውን ብርና ወርቅ ሁሉ ብትሰጠኝ እግዚአብሔር የተናገረውን እናገራለሁ እንጂ ሌላ አልናገርም አለ። ሰው እምነት እንዳልኳቸው ከእምነት ውጪ ሌላ እንድናወራ አይፈልግም። እምነት ከእምነት ውጪ ሌላ እንድናስብ አይፈልግም። እምነት ሁል ጊዜ እምነትን ብቻ እንድናስበው እንድናወራው ይፈልጋል። ቋንቋችን የእምነት እንዲሆን ማለት ነው። ንግግራችን የእምነት እንዲሆን ማለት ነው። የትኛውም ነገር ቢሆን እግዚአብሔር ደግሞ ያንን ከሕዝቡ ሁሉ ላይ ዲማንድ ያደርጋል። ያንን ይፈልጋል። አፍህን አስፋው፣ አፍህን ክፈት፣ እኔም እሞላዋለሁ አለ። ክብር ለኢየሱስ ይሁን። እግዚአብሔር አንደበታችንን ከፍተን ሁል ጊዜ ያመንነውን ነገር የምናውጅ ሰዎች እንድንሆን ይፈልጋል። ይሄንን ኃላፊነትን ወስደን በራሳችን ላይ ማድረግ ይኖርብናል። ክብር ለኢየሱስ ይሁን። እግዚአብሔር ቃሉን ለማጽናት በጣም በጉጉት እየጠበቀን ያለው የኔና የናንተ እምነታችን ያው ከሆነ እምነታችንን መኮትኮት ከቻለን እምነታችን ደፋር አዋጅ እንዲያውጅ ካደረግን እምነታችን ያለማቋረጥ በወጥነትና በቀጣይነት ትክክለኛውን ነገር እንዲያውጅ ማድረግ ከቻለን እግዚአብሔር ቃሉን ለማጽናት ሁል ጊዜ የሚተጋ አምላክ ነው። እግዚአብሔር ከአማኞች አንደበት ጋር ይሰራል። እግዚአብሔር ከአማኞች ቃል ጋር ይሰራል። በዛ አማካይነት ከተፈጥሮ በላይ የሆኑ ነገሮች ይፈጠራሉ። ሱፐርናቹራል የሆኑ ነገሮች ይፈጠራሉ። እምነታችንን በማወጅ ማለት አሁን ስናውጅ እንዲሁ የሌለን ነገር አናውጅም። ክብር ለኢየሱስ ይሁን። ባለፈው ቸርች ውስጥ ለህዝቡ ለጉባኤው የነገርኳቸው ነበረ። ለምሳሌ አንዳንድ ጊዜ የእምነትን አሰራር ሰዎች ካልተረዱ እምነትን ስታወሩ ስታውጁ ውሸት ሊመስላቸው ይችላል። ክብር ለኢየሱስ ይሁን። ለምሳሌ አንድ ሰው የጤና ተግዳሮት ገጥሞት እያለ በመገረፉ ቁስል ተፈውሻለሁ፣ ጤናማ ነኝ፣ ተፈውሻለሁ እያለ ሲያውጅ ከውጪ ለሚያይ ሰው የእምነትን አሰራር ለማይረዳ ሰው ይሄ ሰው እየዋሸ ያለ ይመስላል፣ እያስመሰለ ያለ ይመስላል። ገና እውነታውን ስትመለከቱ ደግሞ ምንድነው ካላችሁ መንፈስ ዓለም ላይ በእርግጥም እኮ ለዚህ ሰው የተዘጋጀ ጤንነት አለ። በእውነትም እኮ ኢየሱስ ደዌን ተቀብሏል፣ ህመሙን ተሸክሟል። እዚህ መንፈስ ዓለም ላይ ያለን ነገር ስለሆነ የምናውጀው እየዋሸን አይደለም፣ እውነት ነው። ክብር ለኢየሱስ ይሁን። እንዲያውም እንደ ምሳሌ የሰጠኋቸው ይሄንን ነው። አንድ ሰው ባንክ ቤት ውስጥ ገንዘብ ቢኖረው እና ኪሱ ውስጥ ደግሞ ገንዘብ ባይኖረው የሆነ ሰው መጥቶ ገንዘብ አለህ ወይ ብሎ ቢጠይቀው ይሄ ሰው አዎ አለኝ ብሎ ይላል። አዎ አለኝ እያለ ያለው ኪሱ ውስጥ ገንዘብ ስላለ ሳይሆን ባንክ ቤት ውስጥ ገንዘብ ስላለው ነው። ይሄ ሰው ኪሱ ውስጥ ገንዘብ የለም ብሎ ማለት ምናልባት ጎረቤት ካለ ሱቅ ላይ የሆነ ነገር መግዛት አይችልም ይሆናል። ይሄ ሰው የሆነ ነገር ወዲያው ማድረግ አይችልም ይሆናል። ሄዶ ባንክ ሄዶ ያን ገንዘብ ማውጣት ሊኖርበት ይችላል እንጂ ገንዘብ አለው። ልክ እንደዛ ነው። እኔና እናንተ በመንፈስ ዓለም ላይ ሁሉ አለን። ስለዚህ አካላዊ ዓለም ላይ የሚታየው ነገር ሁሉ ተቃራኒ ሆኖ ሳለ እንኳን እምነትን የምታውጁ ከሆነ ሰዎች እየዋሸን ያለ ሊመስላቸው ይችላል። ግን እኛ እውነትን ነው እየተናገርን ያለነው። ክብር ለኢየሱስ ይሁን። እግዚአብሔር ያንን ነው የሚያጸናው። በዛ አማካኝነት ነው ከተፈጥሮ በላይ የሆኑ ነገሮች በህይወታችን ላይ የሚፈጠሩት። ለዚያ ራሳችንን
ታማኝ አድርገን ማቅረብ አለብን። ለዚያ ራሳችንን ዲሲፕሊን ማድረግ አለብን። ክብር ለኢየሱስ ይሁን። የእግዚአብሔርን ቃል ብቻ ለማወጅ ማለት ነው። የእግዚአብሔር ቃል ለኛ ባለውለታችን ነው። የእግዚአብሔር ቃል የፍጻሜያችን ባለ አደራ ነው። የእግዚአብሔር ቃል የርስቶቻችን ሁሉ ባለ አደራ ነው። እምነት ከዛ ውስጥ ነው የሚፈልቀው። እምነት ከዛ ውስጥ ነው ለኛ የሚሰራልን። በዚህ በእግዚአብሔር ቃል ላይ ተደግፈን የምንኖር ሰዎች መሆን አለብን። ይህንን እግዚአብሔርን ቃል የማንረሳ የማንተው፣ ክብር ለኢየሱስ ይሁን። አሜን። የማንረሳ የማንተው፣ ኢየሱስ ጌታ ነው። ያ ነው መሆን ያለበት። ስለዚህ ጥልቅ የሆነውን እግዚአብሔርን ቃል ብርሃን በመፈለግ እምነታችንን በማሳደግ እምነታችንን በማወጀ ህይወታችንን የምስክርነት ህይወት እያደረግን የተአምራት ህይወት እያደረግን እግዚአብሔርን ደስ የሚያሰኝ የእምነትን ህይወት እንኖር። ይሄ ሁሉንም የህይወታችንን አቅጣጫ የሚሸፍን ነው። ክብር ለኢየሱስ ይሁን። በእግዚአብሔር መንግስት ውስጥ እግዚአብሔር የሰጣችሁ ራእይ ቢኖራችሁ ከራእያችሁ አንጻር እምነታችሁን አሰሩ። እግዚአብሔር ደግሞ በግል ህይወታችሁ ላይ እንዲያደርግላችሁ ከምትፈልጉት ነገር ጋር አያይዛችሁ እምነታችሁን በሁለንተናችሁ አሰሩ። እግዚአብሔር በእርግጥም በኢየሱስ ስም መልካምን ያደርግላችኋል። አሁን በእግዚአብሔር ፊት እንጸልያለን። እግዚአብሔር አይኖቻችንን እንዲከፍት፣ ለቃሉ ብርሃን ለቃሉ ጥልቀት አይኖቻችን እንዲከፍት የተወሰኑ ጥቅሶችን ላንብብላችሁና እነሱ ላይ ቆመን እንጸልያለን። ሉቃስ ምዕራፍ 11 ቁጥር 52 ላይ እናንተ ህግ አዋቂዎች አለ የእውቀትን መክፈቻ ስለወሰዳችሁ፣ ሃሌሉያ፣ የእውቀት መክፈቻ ወዮላችሁ፣ ራሳችሁም አልገባችሁም የሚገቡትን ከለከላችሁ አለ። ማንም ሰው መክፈቻውን ሳይዝ መግባት አይችልም። ማንም ሰው ብርሃንን ሳይዝ መግባት አይችልም። ማንም ሰው እውቀቱን የእውቀት መክፈቻ ነው አለ ካልተከፈተለት መግባት አይችልም አለ። ሉቃስ 24:16 ላይ ስትመለከቱ ነገር ግን እንዳያውቁት አይናቸው ተይዞ ነበር ይላል። እንዳያውቁት ሰዎች እንዳያውቁ ሊከለከሉ ይችላሉ። ዮሐንስ ወንጌል ምዕራፍ 12 ቁጥር 39 እና 40 ላይ ኢሳያስ ደግሞ በአይኖቻቸው እንዳያዩ በልባቸውም እንዳያስተውሉዋል አይኖቻቸውን አሳወረ ይላል። የዚህም ዓለም አምላክ የሰዎችን አይኖች ነው የሚያሳውረው። አሁን አባቶይ አይኖቼን ክፈት እያለን እናውጃለን። ከዛ ደግሞ የትኛውም መንፈሳዊ መግባቴን ሊከለክል የሚፈልግ ኃይል ሁሉ በኢየሱስም የፈረሰ ይሁን እያለን ሁለቱን አንድ ላይ አያይዘን እንጸልያለን። መጀመሪያ እግዚአብሔር ሆይ አይኖቼን ክፈት በሉ። በጌታ በኢየሱስም አባቶይ አይኖቼን ክፈት፣ መንፈሳዊ አይኖቼ የተከፈቱ ይሆኑ። በኢየሱስም ጥልቅ የሆነ የቃልህን ብርሃን ለመቀበል አይኖቼ የተከፈቱ ይሆኑ። በጌታ በኢየሱስም ይሄ ወዳጆቼ ጥቅስን ከማወቅ ያለፈ ነው። እግዚአብሔር ጥልቅ የሆነ ብርሃን እንዲሰጣችሁ በእግዚአብሔር ፊት ጸልዩ። በጌታ በኢየሱስም አባት ሆይ አይኖቼን ክፈት። በኢየሱስ ክርስቶስም መንፈሳዊ አይኖቼ የተከፈቱ ይሆኑ። በጌታ በኢየሱስም የትኛውም የእውቀትን መክፈቻ የያዘ ኃይል በኢየሱስም እኔ እንዳልገባ ሊከለክለኝ የሚፈልግ ኃይል ሁሉ ዛሬ መፍረሱን አውጃለሁ። ዛሬ መገፈፉን አውጃለሁ በጌታ በኢየሱስ ክርስቶስም። ምክንያቱም እውነትን ታውቃላችሁ አለ፣ እውነትም አርነት ያወጣችኋል አለ። ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል አለ። በጌታ በኢየሱስም እውነትን ካላወቃችሁ በአርነት ስር መሆን አትችሉም፣ በቀንበር ስር ነው የምትሆኑት አለ። በጌታ በኢየሱስም በቀንበር ስር መቀጠል አልፈልግም በሉ። ዛሬ በኢየሱስም ወደ እውቀት ውስጥ እገባለሁ፣ ወደ መንፈሳዊ መረዳት ውስጥ እገባለሁ፣ ወደ ብርሃን ውስጥ እገባለሁ። በጌታ በኢየሱስም የትኛውም ኃይል ሳያስቆመኝ፣ የትኛውም ጉልበት ሳይከለክለኝ በኢየሱስም ወደ እውቀት ዓለም፣ ወደ ብርሃን ዓለም፣ ወደ እውነት ዓለም ውስጥ ዛሬ እገባለሁ። በኢየሱስም አይኖቼን ክፈተ፣ ከሕግም ተአምራትን አያለው አለ። እግዚአብሔር አባት ሆይ በጌታ በኢየሱስም ዛሬ በእምነት እናገራለሁ። በኢየሱስም ወደ እውቀት ዓለም ውስጥ መግባት ይሆንልኝ። መክፈቻው በኢየሱስም ዛሬ ይስራልኝ። የትኛውም ያንን መክፈቻ የያዘ በተቃራኒ በእኔ ላይ ሊጠቀም የሚሞክር ኃይል ሁሉ በኢየሱስ ክርስቶስም ዛሬ የፈረሰ ይሁን በጌታ በኢየሱስም። እግዚአብሔር አባቶች በብርሃን ዓለም ውስጥ መስራት እፈልጋለሁ። በብርሃን ውስጥ መመላለስ እፈልጋለሁ በኢየሱስ ክርስቶስም። እግዚአብሔር አባቶች ቃልህን በመረዳት በኢየሱስም በጥልቀት በአዛዥነት በገሽነት መመላለስ እፈልጋለሁ። በእምነት ብርታት መኖር እፈልጋለሁ። እምነቴ ሕያው እንዲሆን እፈልጋለሁ። ጸልዩ በጌታ በኢየሱስም እምነቴ ሕያው እንዲሆን እፈልጋለሁ በኢየሱስ ክርስቶስም። ፍሬባ ትራንዳ ሊፖስ ሴኬጴናማ ሻሳ ከባ
ሊያንድሮስ ሲካ ባናንዳ ሌራትራሺ ሳቆናማ በጌታ በኢየሱስ ጄሳሳ ራኮፓና አንትሮሴኬቤ በጌታ በኢየሱስም አይኖቼ ድንቅ ነገሮችን የሚያዩ ይሆናሉ። አይኖቼ ብርሃንን የሚያዩ ይሆናሉ። ሃሌሉያ። አባት ሆይ እናመሰግናለን። በጌታ በኢየሱስ ክርስቶስ ስም ጸልየናል። ክብር ለኢየሱስ ይሁን። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 16 ላይ አንደኛ ጢሞቴዎስ 1:16 ላይ ስለዚህ ገና አለ የዘላለምን ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንደሆነ ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘው አለ። ክብር ለኢየሱስ ይሁን። ሐዋርያው ጳውሎስ ምን እያለን ያለው? በቃ እግዚአብሔር እኔን ምሳሌ ሊያደርገኝ ነው በእኔ ሕይወት ላይ ምሕረቱን የገለጠው አለ። ኢየሱስ ጌታ ነው። የትኛውንም ያክል አንድ ሰው በተቃራኒ መንገድ እየተጓዘ ቢሆን የእግዚአብሔር ምሕረት ያንን ሰው ይመልሰዋል። ለዚያ ሰው ደግሞ እግዚአብሔር በእርግጥ ምሕረትን ያደርግለታል። አሁን የምናውጀው የእግዚአብሔር ምሕረት በጌታ በኢየሱስም በእኔ ላይ ብዙ መሆኑን ዛሬ አውጃለሁ እያለን እንጸልያለን። በእግዚአብሔር ምሕረት የጠገበ የረካ ሰው ሆኜ እኖራለሁ በጌታ በኢየሱስም። የእግዚአብሔር ምሕረት ከማንኛውም ትክክል ካልሆነ መስመር ይመልሰኛል እያላችሁ እስቲ በራሳችሁ ላይ አውጁ፣ ጸልዩም ደግሞ የእግዚአብሔር ምሕረት በእኔ ላይ ብዙ መሆኑን ዛሬ አውጃለሁ በጌታ በኢየሱስ። ለዘላለም የሆነው የእግዚአብሔር ምሕረት በእኔ ላይ ብዙ ነው በሉ እስቲ። የእግዚአብሔር ምሕረት በሉ በእኔ ላይ ብዙ ነው። በኢየሱስ ክርስቶስም የእግዚአብሔር ምሕረት በእኔ ላይ ብዙ ነው በጌታ በኢየሱስ ክርስቶስ። የእግዚአብሔር ምሕረት አንዳንድ ጊዜ ከአቅማችን በላይ ለሆኑ ጉዳዮች ሁሉ መልስ ይሆናል በጌታ በኢየሱስ ክርስቶስም። የእግዚአብሔር ምሕረት ላትሮንዳ ሊያፖሳ ቬሳሳካባ ከልባችሁ ጸልዩ በጌታ በኢየሱስም። የእግዚአብሔር ምሕረት በኢየሱስም የእግዚአብሔር ምሕረት ሃሌሉያ። የእግዚአብሔር ምሕረት ለአጋር የእግዚአብሔር ምሕረት ሆነላት። ለዚህ ነው አይኖቿ የተከፈቱት። እግዚአብሔር ምሕረትን ሲያደርግ የተለያዩ መፍትሄዎችን ያደርግላቸዋል። እግዚአብሔር ሆይ ያንተ ምሕረት በጌታ በኢየሱስም እግዚአብሔር በእኔ ላይ ትዕግስቱን ገለጠ አለ ሐዋርያው ጳውሎስ። እግዚአብሔር አባት ሆይ ያንተ ምሕረት በጌታ በኢየሱስ የእግዚአብሔር ምሕረት በእናንተ አለመቻላችሁ ላይ ይገለጣል። የእግዚአብሔር ምሕረት አቅም ባነሳችሁ ጉዳይ ላይ፣ ጉልበት ባነሳችሁ ጉዳይ ላይ የእግዚአብሔር ምሕረት ይሆንላችኋል። የትኛውም መዘግየትን፣ ተቃራኒ ሁኔታን ከላያችሁ ላይ በጌታ በኢየሱስም ሽራታ ሊያትሮሲ ማንዳ ሊኮበና ያሲሶሴ ከጴናማ በየቀኑ በሉ እስቲ የእግዚአብሔርን ምሕረት እጠግባለሁ በሉ። በየቀኑ በጌታ በኢየሱስ I am satisfied with the mercy of God። በየቀኑ በእግዚአብሔር ምሕረት እጠግባለሁ። በየቀኑ በጌታ በኢየሱስም every day በጌታ በኢየሱስም በየቀኑ የእግዚአብሔር ምሕረት በኃይል ይሰራልኛል በጌታ በኢየሱስም። በየቀኑ የእግዚአብሔር ቸርነት፣ የእግዚአብሔር መልካምነት፣ የእግዚአብሔር ምሕረት በእኔ ላይ በኃይል ይሰራልኛል በጌታ በኢየሱስም። እስቲ ጸልዩ ከልብ የእግዚአብሔር ምሕረት በሉ እስቲ። የእግዚአብሔር ምሕረት በጌታ በኢየሱስም ያ 38 ዓመት ሙሉ የታመመው ሰው፣ ውሃ ውስጥ ዘሎ መግባት ያልቻለው ሰው የእግዚአብሔር ምሕረት ነው የደረሰለት በጌታ በኢየሱስ። በርጤሜዎስ እውር ሆኖ ለረጅም ጊዜ የቆየውን ሰው ነፃ ያወጣው የእግዚአብሔር ምሕረት ነው። የእግዚአብሔር ምሕረትን ሲያደርግ ማንም ሊኮንናችሁ አይችልም። ማንም ሊከሳችሁ አይችልም። ማንም አይሆንም ሊላችሁ አይችልም። እግዚአብሔር አባት ሆይ በጌታ በኢየሱስ በየቀኑ ያንተን ምሕረት እጠግባለሁ በሉ በጌታ በኢየሱስ። የእግዚአብሔር ምሕረት ለጥያቄዎቻችሁ ሁሉ መልስ ይሆናል። የእግዚአብሔር ምሕረት ለድክመቶቻችሁ ሁሉ መልስ ይሆናል። የእግዚአብሔር ምሕረት በጌታ በኢየሱስ። እግዚአብሔር አባት ሆይ ምሕረት በእኔ ላይ በጌታ በኢየሱስ ሼራንዳ ሊያትሮሴ ከበነማ ሻሳከባ ሊኩባ ጄሳሳከባ አንትሮሴ ከበ ጃባንዳ ሊያትሮሴ ከባ ይራንዳ ሃሌሉያ። አባት ሆይ በኢየሱስም እናመሰግናለን በጌታ በኢየሱስም። እስቲ የእግዚአብሔር ምሕረት በእኔ ላይ ብዙ ነው በሉ። አሜን። የእግዚአብሔር ምሕረት ሃሌሉያ። የእግዚአብሔር ምሕረት ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 3 እና 4 ሁለተኛ ቆሮንቶስ 10 3 እና 4 ላይ በሰው ልማድ ምንም እንኳ የምንመላለስ ብንሆን እንደ ሰው ልማድ አንዋጋም አለ። የጦር ዕቃችን ሥጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው አለ። ሃሌሉያ። አሁን የምናውጀው የኔን ፍጻሜ ሃሌሉያ፣ የኔን ፍጻሜ ለመቋቋም የሚፈልግ ማንኛውም ምሽግን ለመስበር አለ። ምሽግ ሰርተው ያሉ ኃይላት አሉ። የኔ ሕይወትና ፍጻሜ ላይ በተቃራኒ የተሰሩ ምሽጎች ሁሉ
በኢየሱስ ስም ዛሬ መፍረሳቸውን አውጃለሁ። በምንም አቅጣጫ ሊዋጉ፣ ሊያዘገዩ፣ ሊያስቆሙ የተቆፈሩ የተዘጋጁ ምሽጎች ሁሉ በጌታ በኢየሱስም ዛሬ መፍረሳቸውን አውጃለሁ። ምን አይነት ገጽታ እንዳላቸው አላውቅም። ነገር ግን በምንም መልክ ይሁን እነዚያ ምሽጎች የተሰሩት አንዳንዴ ጓደኛ በሚመስል ቤተሰብ በሚመስል አንዳንድ ጊዜ ስራ በሚመስል አንዳንድ ጊዜ እናንተ ወዳጅ ናቸው ብላችሁ ያላችኋቸው ሊሆኑ ይችላሉ። በተለያየ መንገድ አንዳንዴ መንፈሳዊ እርግማን ሊሆን ይችላል። የትኛው በጌታ በኢየሱስ የኔን ህይወት የኔን ፍጻሜ ለማስቆም የተሰራ የተገነባ ምሽግ በጌታ በኢየሱስ ደም መፍረሱን አውጃለሁ። ድምጾቻችሁን አንሱና ጸልዩ። የጦር ዕቃችን ስጋዊ አይደለማል፣ ምሽግን ለመስበራል የሚሰበሩ ናቸው። ብርቱ ነው አለ። በአንደበታችሁ ያንን ምሽግ አሁን ስበሩት በጌታ በኢየሱስ ክርስቶስም። እነዚያ ምሽጎች ሁሉ መሰበራቸውን አውጃለሁ። በኢየሱስም መሰበራቸውን አውጃለሁ። የትኛውም በኔ ህይወትና ፍጻሜ ላይ የተሰራ ምሽግ ለማዘግየት ሊሆን ይችላል፣ ለማስቆም ሊሆን ይችላል፣ ለማጥፋት ሊሆን ይችላል፣ ለመግደል ሊሆን ይችላል። ሌባው በየትኛውም አቅጣጫ የሚጠቀምበት ነገር ሁሉ ያ ምሽግ በጌታ በኢየሱስም ዛሬ መፍረሱን አውጃለሁ። በኢየሱስም ዛሬ መፍረሱን አውጃለሁ። በጌታ በኢየሱስም የትኛውም ምሽግ ዛሬ ይፍረስ በሉ። ምሽግ ሆኖ በህይወታችሁ ላይ በፍጻሜያችሁ ላይ ያለ ራባን ጥሎቦስ ያገባ ጂባንታ ሊካፖ ራባ ራሊኮፖንትሮሲክ አንዳንድ ጊዜ የሰዎች አእምሯቸው ጋር የተያዘ አንዳንድ ጊዜ የሰውነታቸው አካል ጋር ብርታት ጋር የተያዘ ሊሆን ይችላል። የትኛውም ምሽግ የትኛውም ለፍጻሜ እንቅፋት የሚሆን ምሽግ ሁሉ ዛሬ መፍረሱን አውጃለሁ። በኢየሱስም መፍረሱን አውጃለሁ። በጌታ በኢየሱስ የትኛውም የሲኦል ምሽግ በፍጻሜ ላይ በተቃራኒ የተገነባ ዛሬ መውደቁን አውጃለሁ። ዛሬ መፍረሱን አውጃለሁ። ዛሬ መነቀሉን አውጃለሁ። በጌታ በኢየሱስም ዛሬ መወገዱን አውጃለሁ። በኢየሱስ ክርስቶስም እኔ ወደፊት እሄዳለሁ። እኔ ወደ ፍጻሜ እደርሳለሁ። ህይወቴ እግዚአብሔር እንዳየለት፣ ህይወቴ እግዚአብሔር እንዳቀደለት እንደዛው የሚሄድ በጌታ በኢየሱስም ይሆናል። በኢየሱስም የትኛው ምሽግ የፈረሰ ይሁን። ሃሌሉያ። አባቶ እናመሰግናለን። በጌታ በኢየሱስ ክርስቶስ ስም ጸልየናል። ማቴዎስ ምዕራፍ 15 ቁጥር 13 በደምብ ስሙ። ማቴዎስ 15 13 ላይ እርሱ ግን መልሶ አለ፣ ጌታ ኢየሱስ ነው፣ የሰማዩ አባቴ ያልተከለው ተክል ሁሉ ይነቀላል። በእውነት ነው የምነግራችሁ። የፓትራንዲ ላቦሳ ጋር እግዚአብሔር በእናንተ ህይወት ላይ፣ በጤናችሁ ላይ፣ በቤተሰባችሁ ላይ፣ በንግድ በስራችሁ ላይ መንፈሳዊ እግዚአብሔር ያልተከለው ተክል ሁሉ በኢየሱስም ዛሬ የተነቀለ ይሆናል። አካላዊ ነገር እንኳን ቢሆን እብጠት ቢሆን የትኛውም በሰውነታችሁ ላይ በትዳራችሁ ላይ እግዚአብሔር ያልተከለው ተክል ሁሉ በኢየሱስም የተነቀለ ይሆናል። በጌታ በኢየሱስ ከእናንተ ጋር መገኘት የሌለበት በዙሪያችሁ ላይ መታየት የሌለበት ነገር ሁሉ ዛሬ የተነቀለ ይሆናል። ይሄን አውጃውን የትኛው የሰማዩ አባቴ ያልተከለው ተክል ሁሉ በኢየሱስም የተነቀለ ይሁን። መነቀሉን አውጃለሁ እያላችሁ ዛሬ አውጁ። በሰውነት ክፍሎቻችሁ ላይ በጌታ በኢየሱስ የትኛውም አይነት ህመም፣ ደዌስ፣ በሽታ ቢሆን የትኛውም እግዚአብሔር ያልተከለው ተክል ሁሉ በጌታ በኢየሱስም አሁን የተነቀለ ይሁን። መነቀሉን አውጃለሁ በሉ። ምንም ይሁን ያን ነገር በስም እየጠራችሁ በጌታ በኢየሱስም እርሱ ግን መልሶ የሰማዩ አባቴ ያልተከለው ተክል ሁሉ ምን ይላል? ይነቀላል። እግዚአብሔር ያልተከለው ተክል ሁሉ ይነቀላል። እግዚአብሔር ያልተከለው ተክል ሁሉ ይነቀላል። እግዚአብሔር ያልተከለው ተክል ሁሉ ይነቀላል። በጌታ በኢየሱስ ክርስቶስ እግዚአብሔር ያልተከለው ጄፓካዳን ዳሊያትሮዛ እግዚአብሔር ያልተከለው ተክል ሁሉ ይነቀላል። ዛሬ በኢየሱስም ከህይወቴ ላይ መነቀሉን አውጃለሁ። እግዚአብሔር ያልተከለው ተክል ሁሉ በኢየሱስም ይነቀል። እግዚአብሔር ያልተከለው ተክል ሁሉ የሰማዩ አባቴ በእኔ ላይ ያልተከለው ተክል ሁሉ ዛሬ የተነቀለ ይሁን። በኢየሱስም ዛሬ የተነቀለ ይሁን። በጌታ በኢየሱስም ዛሬ የተነቀለ ይሁን። እስቲ ከልብ ጸልዩ። ዛሬ የተነቀለ ይሁን ብላችሁ አውጁ። የተነቀለ ይሁን ብላችሁ ጸልዩ። በጌታ በኢየሱስ ክርስቶስ ስም ሃሌሉያ። አባቶ እናመሰግናለን። በኢየሱስ ክርስቶስ ስም ጸልየናል። እንደዛው እርግጥም በኢየሱስ ስም ሆኖላችኋል። የትኛውም እግዚአብሔር ያልተከለው ተክል ከላያችሁ ላይ ዛሬ ተነቅሏል። በጌታ በኢየሱስ የትኛውም እግዚአብሔር ያልተከለው ውልና ስምምነት ውስጥ እየገባችሁ ያላችሁ ሁሉ ያ ውል መነቀሉን ያ ውል መበተኑን ዛሬ በኢየሱስም አውጃለሁ።
ክብር ለኢየሱስ ይሁን። ከእግዚአብሔር የሆነው ነገር ብቻ በሕይወታችሁ ላይ ይጸናል። ከእግዚአብሔር የሆነው ነገር ብቻ በሕይወታችሁ ላይ ይጸናል። ከእግዚአብሔር የሆነው ነገር ብቻ በሕይወታችሁ ላይ በኢየሱስ ስም ይጸናላችኋል። ክብር ለኢየሱስ ይሁን። ዕብራውያን ምዕራፍ 1 ቁጥር 14 ከቶ ለማን ብለዋል? ሁሉ መዳን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉም? ምን አለ? የእግዚአብሔር መላእክት ለማገዝ ይላካሉ፣ ለማገልገል ይላካሉ። ሃሌሉያ። አሁን የምናውጀው በጌታ በኢየሱስ ክርስቶስም የመላእክት አገልግሎት ይሆንልኛል እያልን እናውጃለን። የእግዚአብሔር መላእክት ከኔ ጋር አብሮ ይሰራሉ፣ የእግዚአብሔር መላእክት ያገለግሉኛል፣ ያግዙኛል እያላችሁ አውጁ በጌታ በኢየሱስም። ለማገዝ የሚላኩ የሚያገለግሉ መናፍስት ናቸው አለ። ኤንጀልስ the angels of God የእግዚአብሔር መላእክት በጌታ በኢየሱስ በተለያየ ሁኔታ፣ በተለያየ ቦታ፣ በተለያየ ጉዳይ የእግዚአብሔር መላእክት ከእናንተ አቅም በላይ በሆነ ነገር፣ ከእናንተ አቅም በላይ በሆነ ጉዳይ የእግዚአብሔር መላእክት በጌታ በኢየሱስም የእግዚአብሔር መላእክት በጌታ በኢየሱስም የእግዚአብሔር መላእክት ራፖትራንዳ ሊፖሳካ የእግዚአብሔር መላእክት በኢየሱስም የእግዚአብሔር መልአክ ሻሳባንዳ ሊካፖራባንድሮሴ ከበነማ በጌታ በኢየሱስም የእግዚአብሔር መልአክ በኢየሱስም እስቲ ከልባችሁ አውጁ። የእግዚአብሔር መልአክ በጌታ በኢየሱስም ሻሳ የመላእክት አገልግሎት ይሆን በተለያየ ጉዳይና ሁኔታ፣ በተለያየ አቅጣጫ፣ በተለያየ መስሪያ ቤት ውስጥ፣ በተለያየ የስራ ቦታ በኢየሱስም በቀን ቢሆን በሌሊት ቢሆን በምድሪት በመለኮታዊ ጥበቃ በአቅራቦት የእግዚአብሔር መላእክት ሞገስን በመስጠት የእግዚአብሔር መላእክት የእግዚአብሔርን ሕልውና በእናንተ ላይ በመግለጥ የእግዚአብሔር መላእክት በጌታ በኢየሱስም በኃይል ይሰሩላችኋል። የእግዚአብሔር መላእክት በጌታ በኢየሱስም ነገሮችን ከተፈጥሮ በላይ በሆነ መንገድ ማከናወን የሚችሉ ነገሮችን ከተፈጥሮ በላይ በሆነ መንገድ መፈጸም የሚችሉ የእግዚአብሔር መላእክት በጌታ በኢየሱስ ክርስቶስም የእግዚአብሔር መላእክት ራካፓንትሮሲ አላባ በኢየሱስ ክርስቶስም በአንድ ሰው ህይወት ላይ፣ በአንድ ሰው ቤተሰብ ላይ፣ በአንድ ሰው ልጆች ላይ የእግዚአብሔር መላእክት አገልግሎት በጌታ በኢየሱስም ይሆናል። የመላእክት አገልግሎት በኢየሱስም በህይወታችሁ ላይ ይሆናል። በቤታችሁ በእናንተ ጉዳይ ሁሉ ላይ የእግዚአብሔር መላእክት ጣልቃ ገብነት በጌታ በኢየሱስም ይሆናል። በጌታ በኢየሱስም ረባንትሮ ላይኮፓራ ኤሽሴከበ ላይኮፓራንዳ ላንትራሲያሱዛ ኤንጀልስ የእግዚአብሔር መላእክት በጌታ በኢየሱስ ለአንድ ሰው የትውልድን በረከት ያመጣሉ፣ የትውልድን ተአምራት ያመጣሉ። የእግዚአብሔር መላእክት ለአንድ ሰው በሮችን ይከፍታሉ። የእግዚአብሔር መላእክት በጌታ በኢየሱስ በሮችን ይከፍቱላቸዋል። የእግዚአብሔር መላእክት በጌታ በኢየሱስ በሮችን ይከፍቱላቸዋል። ሃሌሉያ። አባቶ እናመሰግናለን። ክብር ለአንተ ይሁን። በጌታ በኢየሱስም ጸልየናል። በእርግጥም የመላእክት አገልግሎት በሚታወቅ ሁኔታ ይሆንላቸዋል። ተንጀብል በሆነ ሁኔታ የመላእክት አገልግሎት በእርግጥም በኢየሱስም ይሆንላቸዋል። ክብር ለኢየሱስ ይሁን። ኢሳይያስ ምዕራፍ 65 ቁጥር 23 ኢሳይያስ 65 23 ላይ እነርሱ ከነ ልጆቻቸው የእግዚአብሔር ብሩካን ዘር ናቸውና በከንቱ አይደክሙም ለጥፋትም አይወልዱም ይላል። ሃሌሉያ። በጌታ በኢየሱስ ክርስቶስም እነሱ ከነ ልጆቻቸው የእግዚአብሔር ብሩካን ዘር ናቸው። የኔ ዘር የተባረከ ነው፣ ትውልዴ በኢየሱስም የተባረከ ነው እያለን ጥቂት ደቂቃ እናውጃለን። ይሄንን በረከት በቀጣይነት ማወጅ በትውልዳችን ዋስትና ያለው ኃያል እንዲሆን ያደርጋል። በጌታ በኢየሱስም የኔ ትውልድ የኔ ልጆች የተባረኩ ናቸው እያላችሁ አውጁ። በኢየሱስም የኔ ትውልድ የተባረከ ትውልድ ነው። የትኛውም የሰይጣን ክፋት ትውልዴን አያገኝም። በኢየሱስም በትውልዴ ላይ የትኛውም የሰይጣን እቅድ አይከናወንም፣ አይሰራም። ትውልዴ የተባረከ ነው። በከንቱ አይደክሙ ማለት ለጥፋትም አይወልዱ ማለት ሰው ጥፋት አይሆንም ማለት ነው። በደንብ ስሙ። ከንቱ በትምህርት በሁሉም ጥፋት አይሆንም፣ ውድቀት አይሆንም። በጌታ በኢየሱስም ከልብ አጥብቃችሁ ጸልዩ። በኢየሱስ ክርስቶስም የትኛውም ውድቀት የትኛውም ክፋት ራንዳ ሊያዛ ጂባትራንዳ ሊካፖናማ ራሊያትራንዶ ሰሰከባ ይራከብ ሻሳሳከባና ሊኮፓንትሮሲያሱ ሴከበ በጌታ በኢየሱስ እነሱ ከነ ልጆቻቸዋል። በኢየሱስም የኛ መለያ እንዲሆናል። ከነ ልጆቻችን ከነ ትውልዳችን በኢየሱስም የእግዚአብሔር ብሩካን ዘር ሆነን እንገለጣለን። ጥፋት የሌለብን በከንቱ የማንደክም በጌታ በኢየሱስም የትኛውም ሻሳማ ሊኮፓራ ኤራንትሮሳ ሲከባ በጌታ በኢየሱስ እስቲ በእምነት ተናገሩ፣ በእምነት አውጁ።
የኔ ትውልድ በኢየሱስ ክርስቶስም ታላቅ ነው የሚሆነው፣ ኃያል ነው የሚሆነው፣ የተባረከ ነው። የእግዚአብሔር ብሩካን ዘር ናቸዋል። በኢየሱስም የኔ ትውልድ የተባረከ ነው። በጌታ በኢየሱስም የኔ ትውልድ የተባረከ የላቀ ነው። በኢየሱስም የትኛውም የክፉ እጅ የጨለማ ኃይል ትውልዴን አያገኝም። በጌታ በኢየሱስም ራንዳ ሊኮፓራ ኤሼሴከፐ ሪያንድሮሱ ከፓ ሊኮፓንትሮሲያ ሰሰከባ በጌታ በኢየሱስ ክርስቶስም የኔ ትውልድ ታላቅ ይሆናል። በኢየሱስ ክርስቶስም ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። በጌታ በኢየሱስ ስም ጸልየናል። ልጆቻችሁ በኢየሱስ ስም ዋስትና ያላቸው ሆነዋል። አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 11 እስከ 12 ላይ እንመልከት። አንደኛ ጢሞቴዎስ 6 ከ11 እስከ 12 አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ አለ። ጽድቅንና እግዚአብሔርን መምሰል፣ እምነትንም፣ ፍቅርንም፣ መጽናትንም፣ የዋህነትንም ተከታተል። መልካሙን የእምነት ገድል ተጋደል። የተጠራለትንም በብዙ ምስክሮች ፊት በመልካም መታመን የታመንክለትን የዘላለምን ሕይወት ያዝ። ሁሉን በሕይወት በሚጠብቅ በእግዚአብሔር ፊት በጴንጤናዊውም በጲላጦስ ዘንድ መልካሙን መታመን በመሰከረ በክርስቶስ ኢየሱስ ፊት አዝሃለሁ አለ። ሃሌሉያ። የዘላለምን ሕይወት እንድትይዝ አዝሃለሁ። ከነዚህ ከክፉ ነገሮች ሁሉ እንድትሸሽ እመክርሃለሁ አለ። አሁን የምናውጀው እኔ ጽድቅን እከተላለሁ። ሃሌሉያ። ጽድቅን፣ እግዚአብሔርን መምሰል፣ እምነትን፣ ፍቅርን፣ መጽናትን፣ የዋህነትን ተከታተላለ። እምነትን እከተላለሁ፣ ጽድቅን እከተላለሁ እያላችሁ ታውጃላችሁ። በሉ እስቲ ጽድቅን እከተላለሁ፣ እግዚአብሔርን መምሰል እከተላለሁ፣ እምነትን እከተላለሁ፣ ፍቅርን እከተላለሁ፣ መጽናትን እከተላለሁ፣ የዋህነትን እከተላለሁ፣ የዘላለም ሕይወትን አጥብቄ እይዛለሁ እያላችሁ አውጁ። አሁን በጌታ በኢየሱስ የትኛውም ነቀፋ የሌለበት ያለ ነውር ለመሆን በጌታ በኢየሱስ ሐዋርያው ጳውሎስ እንደመሰከረው በእናንተም በእግዚአብሔርም ፊት አለ እንዴት ባለ ቅድስናና ያለ ነውር እንደሄደን እናንተ ራሳችሁ ምስክሮች ናችሁ አለ። በጌታ በኢየሱስም እግዚአብሔር አባቶ ጽድቅን ለመከታተል፣ ጽድቅን ለመከተል፣ እግዚአብሔርን መምሰልን ለመከተል፣ ፍቅርን ለመከተል፣ እምነትን ለመከተል የሆነ የዋህነትን፣ መጽናትን ለመከተል የሆነ ጸጋ በኢየሱስም ዛሬ እቀበላለሁ። እኔ ዛሬ እመርጣለሁ። በኢየሱስም ምርጫ ይሄ ነው። እግዚአብሔርን መከተል፣ እግዚአብሔርን መምሰል፣ የዘላለም ሕይወትን አጥብቆ መያዝ የኔ ምርጫ ነው በለው። በኢየሱስም ነቀፋ የሌለውን ሕይወት መኖር የኔ ምርጫ ነው። ሰማይ የሚደሰትበት ሕይወት መኖር የኔ ምርጫ ነው። እግዚአብሔር ደስ የሚሰኝበትን ሕይወት መኖር የኔ ምርጫ ነው በለው። እግዚአብሔርን ከፍ የሚያደርግ በጌታ በኢየሱስም ለዚህ ነው መልካም የእምነት ገድል ተጋደል አለ። በኢየሱስም የእምነትን ገድል እጋደላለሁ፣ አልሸነፍም። በጌታ በኢየሱስም የዘላለም ሕይወት አይወሰድብኝም። በኢየሱስ ክርስቶስም አጥብቀህ ያዝ አለ። በኢየሱስም ቬራና ላንትሮሲያ ማኩባራ በመልካም መታመን የታመንክለትን የዘላለምን ሕይወት ምን አድርግ? ያዝ። የዘላለም ሕይወት የሚያዝ ነው። አጥብቃችሁ የምትይዙት ነው። በጌታ በኢየሱስ ይሄ የኔ ምስክርነት ይሆናል። በኢየሱስም ጽድቅ፣ እግዚአብሔር መምሰል፣ እምነት፣ ፍቅር፣ መጽናት፣ የዋህነት እነዚህን በመከታተል በኢየሱስም እኖራለሁ በሎ። እነዚህን በመፈጸም እነዚህን በማድረግ በእነዚህ ላይ ትኩረት አድርጌ እኖራለሁ። የእግዚአብሔር ጸጋ አንድን ሰው በኢየሱስም ያግዘዋል። የእግዚአብሔር ኃይል አንድን ሰው በኢየሱስም ይረዳዋል። ክብር ለኢየሱስ ይሁን። ሃሌሉያ። ኢየሱስ ጌታ ነው። መዝሙር 147 ቁጥር 15 መዝሙር 147 ቁጥር 15 ላይ ነገሩን ወደ ምድር ይሰዳል ይላል። ነገሩን ምን ያደርጋል? ወደ ምድር ይሰዳል፣ ቃሉም እጅግ ፈጥኖ ይሮጣል። ዛሬ ይሄንን እያነበብኩ ሳለ ለአንድ ሰው ምስክርነት ሲፈጥንለት አየሁኝ። ክብር ለኢየሱስ ይሁን። የምን ምስክርነት ነው ካላችሁ የመለኮታዊ ጉብኝት ምስክርነት ለአንድ ሰው ፈጥኖ ሲመጣለት አየሁኝ። የተከፈቱ በሮች፣ የስፍራ ለውጥ፣ የአድራሻ ለውጥ ምስክርነት ለአንድ ሰው ፈጥኖ ሲመጣለት አየሁኝ። አሁን ያንን ታውጃላችሁ። አባቶይ በጌታ በኢየሱስ ያንተ የመለኮታዊ ጉብኝት ቃልህ ፈጥኖ ይሩጥ ብለን እናውጃለን። በእኔ ህይወት ላይ ሐዋርያው ጳውሎስ እንደዚህ አለ፣ የእግዚአብሔር ቃል እንዲሮጥ እና እንዲከብር አለ። እግዚአብሔር ቃል ይሮጣል፣ ይከብራል። ተአምራት ሆኖ ነው የሚከብረው። በጌታ በኢየሱስ እግዚአብሔር አባቶይ ያንተ ቃሉም እጅግ ፈጥኖ ይሮጣል አለ። በጌታ በኢየሱስ አባቶይ የጉብኝት ቃል ይፍጠን፣ የጣልቃ ገብነት ቃል ይፍጠን። በጌታ በኢየሱስ የተከፈቱ በሮች ቃል ይፍጠን በህይወቴ ላይ በኢየሱስም ቃል ፈጥኖ ይስራ። በእኔ ላይ ቃል ፈጥኖ ይስራ በለው።
በጌታ በኢየሱስ በትውልዴ ላይ ቃለ ፈጥኖ ይስራ። በዚህ ጊዜ እግዚአብሔር ሆይ ቃልህን ይዣለሁ። የጉብኝት ቃልህን፣ የመለኮታዊ ጉብኝት ቃልህን በጌታ በኢየሱስ ለአንድ ሰው እንግዳ የሆነ የእግዚአብሔር ጉብኝት በዚህ ጊዜ ይሆንለታል። ስትሬንጅ ቪዚቴሽን በጌታ በኢየሱስ እጅ በአፍ የሚያስጭነ አገርን የሚያስገርም የሚያስደንቅ ጉብኝት በኢየሱስም ከእግዚአብሔር ዘንድ ይሆንላቸዋል። በኢየሱስም ይሄ ለእኔ እስቲ የጉብኝት ጊዜ ነው በሉ። እስቲ የጉብኝት ጊዜ ነው። እግዚአብሔር ሆይ የጉብኝት ቃልህ ደግሞ ፈጥኖ ይሩጥ በሉ። ፈጥኖ ይሩጥ። ፈጥኖ ቃሉ ኦልሬዲ ተለቋል። ልክ እንደሚተኮስ መሳሪያ ተተኩሷል። አሁን እየተንቀሳቀሰ ነው፣ እየሄደ ነው ያለው። የጉብኝት ቃል ይፍጠንና ምስክርነት ይሆን፣ ይፍጠንና ተአምራት ይሆን፣ ይፍጠንና መልስ ሆኖ ይቀየር በጌታ በኢየሱስም። እግዚአብሔር አባቱ በዚህ ሳምንት በኢየሱስም በእያንዳንዳችን ላይ ደግሞ ብርሃንና መልስ መፍትሄን እንደምታደርግ ተናግረሃል። በኢየሱስም ቃል ይፍጠን በሉ። ያንተ እግዚአብሔር አባቶ የጣልቃ ገብነት ቃል ይፍጠን በጌታ በኢየሱስም። የመልካምነት ቃል በህይወታችን ላይ ይፍጠን። ሃሌሉያ። አባቶ እናመሰግናለን። ክብር ለአንተ ይሁን። በጌታ በኢየሱስ ክርስቶስ ስም ጸልየናል። ጌታን ማመስገን እንጀምር። ሁላችንም እግዚአብሔርን አክብሩት። አባቶ እናመሰግናለን። ክብር ለአንተ ይሁን። ሃሌሉያ። ከልብ ባርኩት። እስቲ እስካሁን ስለነበረን ጊዜ ሁሉ ጌታን እናመሰግናለን። የጸለይነውን ያወጅነውን ሁሉ እግዚአብሔር አጽንቶልናል። ጌታ መንፈስ ቅዱስ ስም የተባረከ ይሁን። አከብርሃለሁ በሉት፣ አመሰግንሃለሁ በሉት፣ አድንቁት ጌታን። ሃሌሉያ። ታንክ ዩ ጂሰስ ዊ ጊቭ ዩ ፕሬዝ። አመስግኑት። ሃሌሉያ። አመስግኑት፣ አመስግኑት፣ አመስግኑት። አባቶ የተመስገን። በጌታ በኢየሱስ ክብር ለአንተ ይሁን። ከልብ ባርኩት ጌታን። የእግዚአብሔር ፍቅር ታላቅ ነው። የእግዚአብሔር መልካምነት ታላቅ ነው። የእግዚአብሔር ምሕረት እጅግ ብዙ ነው። አባቶ እናመሰግናለን። አባቶ እናከብርሃለን። በኢየሱስም ቃልህን ስላጸና ስምህን እንባርካለን። ስለሚጠብቀን ቴስቲሞኒ ምስክርነቶች ሁሉ በጌታ በኢየሱስም ስምህ ከፍ ይበል። ጌታ ሆይ ተመስገን። ሃሌሉያ። ክብር ለኢየሱስ ይሁን። በጌታ በኢየሱስም ጸልየናል። እንደዛው በእርግጥም በኢየሱስም ሆኖልናል። ክብር ለኢየሱስ ይሁን። ሰው ነገም እንደገና በሰዓታችን እንገናኛለን። ሰው እንዳልኳችሁ ቴሌግራም ላይም ዩቲዩብ ላይም ፕሮግራሞችን መከታተል አትርሱ። ለሌሎች ሰዎች ሼር አድርጉ፣ ሰብስክራይብ አድርጉ። ክብር ለኢየሱስ ይሁን። ኮሜንትንም መጻፍ አትርሱ። እግዚአብሔር ይባርካችሁ። በእርግጥም በኢየሱስም መልካም ይሆንላችኋል። ሃሌሉያ። ኢየሱስ ጌታ ነው። በጌታ በኢየሱስ ክርስቶስ ሃሌሉያ። አሜን።